የኔ አባት ይገባል ጥራል ማንዬ ይውላችሁ የመጀመሪያው ጎል ሲሻርበት እንባዬ ነበር የመጣው በፔናልቲው ካዘን ግን ይሄ ፖርቹጋል ቢባል ቡድን ጀሞ ምንም የሚያስተማምን ቡድን ነው ምኑም ነው ማስተማምነው ግራ ግብት የሚላችሁ አይነት ቡድን ነው ጀማው ለማንኛውም እንኳን ደስ አላችሁ ፖርቹጋል 2-1 በሆነ ውጤት አሸንፋለች እጅግ አንገብጋቢ ወሳኝ የሆነ ጨዋታ ነበር ጀማው ቀጣይ ከስፔን ጋር ነው ይሄ ቡድን የሚደርሰው እኔ እንደዚህ እድለኛ ቲም ከሆነ እንደዚህ አይነት ጎል ገብቶበት ማለት ነው የሚሻርለት አይነት ቲም ከሆነ በጣም ትልቅ ደረጃ ላይ ተጠብቀዋለሁ በብቃቱ ግን እየተማመንኩኝ አይደለም በዚህ ቲም ለማንኛውም እንኳን ደስ አላችሁ ሌሊታችን አልባከነም ጀማው ሌሊት ሙሉ ቁጭ ብለን ስንቋጥር ነበር አይደለ አሁን ቆንጆ እንቅልፍ መተኛት እንችላለን ኮንግራ ሁልሽም ኮፒ ሊንክ ሼር አድርጊና አዳርሽልኝ ማንዬ CR7 ወደ ቀጣዩ ዙር አልፏል በሉልኝ ጀማው ከሞን ገባለት በቃ በስማም ከሁሉም በላይ ምን ደስ እንደሚል ታውቃላችሁ የሮናልዶ ሄተሮችን አዘልሎ ከዛ ተሻረላችሁ ዝም ትተኛለህ እስከ ሌሊት 10 ሰዓት ድረስ ትችላለህ ማን ማርቲኔዝ እንኳን የቀየርካቸው ብሩኖ ፈርናንዴዝ የተባለ ቪቲኒያ የተባለ ሰውዬ ማን ምንም መጫወት አይፈልጉም እንኳን የተቀየሩ ሮናልዶ ተቀየረ ጎንካሎ ራሞስ ገባ ማን ተኮሰላቸው ትችላለህ በቃ የሚያምር ቀያሩ የሚያምራል ማለት ነው ጨዋታችሁ ራሱ በጣም ነው የሚያምረው ምን አይነት ቲም ነው ግን ክሮሺያ በኢየሱስ ማስጨነቀኝ ማን ሞድሪች ስለወደክ በጣም አዝናለሁ ግን ከሮናልዶ የበለጠ ለውድ አልችልም ማን ሮናልዶ ትችላለህ ፔናልቲ አግብቷል እንኳን ያገባ ምንም አይነት ሄት መስማት አልፈልግም እስከ ሌሊት ተቋጥራል ፖርቹጋል to the round of 16 ክሪስዬ የኔ አባት ያንተን የውድቀት ዜና ሲጠብቅ የነበረ ስንት ሰው እንደነበረ ብታቅ እዚሁ እኛ ሀገር እዚሁ ከጎናችን ያሉ ጓደኞቻችን ቪዲዮ ሰርተው እየጠበቁ ነበር ካለፈለት ዜና ወደቀ የሚለው ዜና በደንብ ስለሚሰማ በደንብ እንዲሁ እኮ ግግም ብላችሁ ክዳችሁ ነው እንጂ ምንም ያነሱ እኮ አያምርም እግዚአብሔርን 16 ውስጥ ቢገባ ነገርየው አሁን የትኛውም ቲም ከፖርቹጋል ጋር ቢጫወት የሚሸጥ ጨዋታ ነው እንደው ግግም ብለን ጠላ ነው እንጂ እኮ ልጁ ተወዳጅ እኮ ነው ወይኔ ጭንቀት በሰማ አመረ ፖርቹጋል ግን ምን አይነት ብሔራዊ ቡድን ነው እንዴ በጭንቀት ፈተና ክሮሺያን ከመመራት ተነስታ 2-1 በማሸነፍ እንግዲህ ወደ 16 ዙር መቀላቀል ችላለች እኔ ወይኔ በስማ በዚህ ጨዋታ ላይ እንደተጨነኩት ማለት ነው በቅርብ ጊዜ በእግር ኳስ ጨዋታ የተጨነኩት ያለው አይመስለኝም እኔ በግሌ ማለት ነውና ምን አይነት ድል ያስመዘገበች ፖርቹጋል በዚህ ጨዋታ ላይ ክሮሺያዎች አስቀድሞ 53ኛው ደቂቃ ላይ በፕሪሲስ አማካይነት ጎል አስቆጥሮ ነበር ከዛ ፖርቹጋሎች እንግዲህ ወደ ጨዋታ ለመመለስ ጥረት ሲያደርጉ ነበር ክሮሺያዎች ባይዘው በጨዋታ ላይ በጣም ምርጥ ነበሩ ማለት ነው እኔ ፖርቹጋል ሮቤርቶ ማርቲኔዝ ይሄን የመሰለ ስኳድ ይዞ ምንድነው የሚያደርገው እና ብሩኖ ፈርናንዴዝ ምንድነው የሚያደርጉት ማን እንዴ ጭንቅ ውስጥ እኮ ነው የገባ ነው ፖርቹጋል ከዛ በኋላ በሲአር አማካይነት ጎል አስቆጥሮ የነበረ ቢሆንም ኦፍሳይድ በሚል ተሽሮ ነበር ለሱ በጣም ነበር ያዘንኩት ከዛ በኋላ ግን በፔናልቲ እንግዲህ 68ኛው ደቂቃ ላይ ጎል ማስቆጠር ችሏል ከዛ አቻ ማድረግ ችሎ ነበር በድጋሚ እንግዲህ በመጨረሻ ደቂቃ 94ኛው ደቂቃ ላይ ተቀይሮ የገባው ሱፐር ዘቡ ጎንካሎ ራሞስ እንግዲህ ጎል አስቆጥሮ ከመመራት ተነስታ ፖርቹጋል 2-1 ማሸነፍ ችላለች ክሮሺያን በመጣልም እንግዲህ ወደ 16 ዙር መቀላቀል ችላለች ማን ወረ በሰማ አሜን በዚህ ጨዋታ እንደተጨነኩት እኔ ከቅርብ ጊዜ ወዲህ በእግር ኳስ እንደተጨነቀ የማውቅ አይመስለኝም ማለት ነው በመጨረሻ ደቂቃ ክሮሺያ ጎል አስቆጥራ ኦፍሳይድ ተብሎ ተሽሮባት ነበርና ያ በቪአር እስኪታይ ድረስ ነፍሴ ልትወጣ ነው የደረሰችው ማለት ነው ኤኒዌይ ይሄንን ቪዲዮ በደንብ የሲአር አድናቂ ከሆንክ ማለት ነው ኮፒ ሊንክ ሪፖስት ማድረግ እንዳትረሱ የፖርቹጋል ፋኖች እንኳን ደስ አላችሁ ይመቻችሁ በ16 ዙር ፖርቹጋል ስፔንን ተገጥማለች በዛሬው ፐርፎርማንስ እንዴት ስፔንን ሃንድል እንደምታደርግ አላውቅም ግን በቃ ያም ቢሆን ከዚህ የተሻለ ነገር ተጠብቃለሁ ያው በእግር ኳስ የሆነ ነገር እንዳሳካ የምትመኙት ቡድን ማለት ነው በየሆነ ምክንያት የሆነ የተሻለ ነገር ያሳያል ብላችሁ ተጠብቃላችሁና ዛሬ ግን ክሮሺያ በተለይ ሰከንድ ሃፍ ዲያጎ ኮስታ ምስጋና ይግባው እንጂ በቃ ተርፈዋል ፖርቹጋሎች የምሬ ነው የምላችሁና ቪአርም የተሻለው ኳስ ማለት ነው ኤኒዌይ የፕላስ ምልክቱን መጫን እንዳትረሱ ይመቻችሁ አው ግባና ውጣው ይላል እግዚአብሔርን ቀጥሏል ሁሉም ነገር ቀጥሏል ምን አይነት ግቫርዲዮላ እግዚአብሔርን እንዴ ምን አይነት ስራ ነው እግዚአብሔርን ተቀይረ ገብተ ለምን ልታሸንፉ እንዴ አቻን ታረጉ አንተ ወይኔ ስታገቡት እኮ አቻ ሲያረጉኝ የት ልግባ እንዴ አንተ እኔ ዛሬ በመቆየቴ እኔ እንደ ዛሬ ተደስቻ አላውቅም እንዴ አንተ ክሮሺያ ግን እግዚአብሔር ምን አይነት አስጨናቂ ቲም
ከባድ ነው። አሁን ግን ራሞስ ግን እኔ ለአንተ ቃል የለኝ። መጀመሪያም ስጡት እያልኩኝ ለምን በቃ ሮናልዶ ከወጣ በኋላ እሱ ነው 9 ቁጥር ጋር ያለው በቃ ምንድን ያደረገው? ቀጣይ ስፔንን ሲጀምር ባለፈውም እዛ ኔሽንስ ሊግ ላይ ሰተናት ነው ዋንጫውን የበላ ነው። መደገሙ አይቀርም በእርግጠኝነት ህልሙ ቀጥሏል። አሁንም ነው የምልህ። ወይኔ ማንን ተናግሬ ማንን ለእንትን ልበልሽ? አሁን እግዚአብሔርን ሲጀመር ዓለም ዋንጫ የሚበላው በፒኬ ነው። አንተ እንዳይከራከረኝ አንድ ሰው ብያለሁ። በቃ እንዲህ ነፍሴ ልትወጣ እንዲያለ ይቻላል እንዲ? ወይኔ ጉድ! ዋና ሮናልዶ ይደሰት እንጂ እኔ ያገባኛል እንዲ? የአንተ መላጣ ሰውዬ እንዲህ ተናንቀናል እንዲ? ሮናልዶን ጭራሽ ቀይረ ማስወጣት ጀመረ። ኩያ መሰለህ እንዲ? ይኸው ለዛሬ አፉ ብዬ ቀጣይ ጨዋታ እንደዚህ ደግማታለሁ እንዳትል ቆዳን ምልጥልህ። ቋጣሪ ሸጣሪ ገብተተኛ አባቴ አለን 0-0 አሪፍ ነው። ስለ ፖዚሽን ምናምን ነገር እኛ ጋር ያለው ምናምን ግን ይሆናል። አንድ ጎል ማግኘት ነበረብን። የሁላ ፖዚሽን ገባ አይደለ? ከባድ ነው። ግን ቢያንስ እኛ ኳሊቲ ተጫዋች መቀየር እንችላለን። ይግባቡልን እንጂ ማለት ነው። አሪፍ ድሎች ነበሩ። ሁለትና እንኳንም አልተኛው። ምክንያቱም CR7 የመጨረሻ ጨዋታ ሊሆን ይችላል ለፖርቹጋል ማለት ነው። ይሄንን ቡድን እንዴት እንደምቋጠርበት CR7 ሲጀምርም እኮ CR7 ኖሮም ራሱ ያን ያህል እንደደግፋችሁ አላረጋችሁኝም። አሽቃባጮች ማለት ተረዳችሁኝ። ልክ እሱ ሲለቅ ማለት ቀየርባለሁ ነው ማለት ቀየርባለሁ። አሁን ሰከንድ ሃፍ አንድ ጎል ታገባለህ ነው ማለት በግድ ገባርለ እኛ እዚህ ጋር እንቅልፍ ሳክሪፋይስ አድርገን ነው ቁጭ ያልነው። ታገባለህ። ዳኛው ግን በጣም አጭበርባሪ ነው። ፋይናሊ ክርስቲያኖ ሮናልዶን በኖካውት ጨዋታ ላይ ጎል ማስቆጠር ችሏል። ያው በፔናልቲ ቢሆንም ከክፍት ጨዋታ እንግዲህ ቀጣይ ከስፔን ጋር ጎል ያስቆጥራል ወይስ አያስቆጥርም የሚለውን እናያለን። ምን አይነት ድራማቲክ የሆነ ጨዋታ ነው የተመለከትነው። ዋት አይ ሰከንድ ሃፍ እጅግ በጣም ያማረ ነበረ። ይሄ ጨዋታ ማለት ነው ላችሁ ድራማቲክ ነው ብላችሁ የምታስቡታ ስፔንና ፖርቹጋልን ደግሞ ምን ያህል ሞር ድራማቲክ እንደሚሆን መጠበቅ አልቻልኩም። ላሚን ያማል ከክርስቲያኖ ሮናልዶ ዳኛው ማለት ነው ፖርቹጋል ሊይዛቱ ሞክሮ ነበር። 13 ደቂቃ የማይገባ 13 ደቂቃ ሁላ ጨምሮ ነበር። ነገር ግን በመጨረሻም ካምባክ ሰርታ ፖርቹጋል አሸንፋለች። 16 ውስጥ እንግዲህ ከስፔን ጋር የምትገናኝ ይሆናል። አባክ